ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። በጣም ተወዱታላችሁ፣ ጠቃሚ ነው ማለት ነው። እስከ መጨረሻ ወላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ሰላም ብያለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እና ዛሬ የማሳያችሁ ከተሙ ላይ እንዴት አድርጋችሁ ልብስ እንደምትጠልቡ ነው ማለት ነው። አሁን ሸኢን አለኝ። ሸኢን በጣም ፕሮሰስ አለው ማለት ነው ለመሙላት። ግን ተሙ አፕሊኬሽን ልክ እንደ ሸኢን ነው፣ ብዙ ፕሮሰስ አያስፈልግም። በጉግል ኢሜላችሁ ብቻ ነው የምትከፍቱት ማለት ነው። እዚህ ጋር ፕሌይ ስቶር ላይ ገባና ተሙ ብዬ ሰርች አደርጋለሁ ማለት ነው። ተሙ ብዬ ሰርች አደርጋለሁኝ። ከዛ እዚህ ጋር አለ ከአሁን በፊት ስላወረድኩት ኢንሰርት አወርደዋለሁ ማለት ነው። እዚህ ጋር አሁን እስከሚወርድ ልጠብቀው ማለት ነው። ከመጀመሪያው እስከ መጨረሻው ነው ማሳያችሁ፣ እስከ አጠላለሉ እስከ ሁሉ ነገር ማለት ነው። በጣም ቀላል ያለው ትወዱታላችሁ። ብዙ ልጆች ሸኢን አላቅበት እያላችሁ በጣም እንትን ብላችኋል ማለት ነው፣ ተቸግራችኋልና እና እንደምታዩት እዚህ ጋር ወርዶልኛል ማለት ነው። እንደምታዩት ነው እዚህ ጋር ወርዶልኛል። ከዛ አሁን መጀመሪያ ላይ እንደዛ አድርጌ እንትራራለሁ ማለት የፈለጋችሁት ነገር አለ። ከዛ እንደዚህ ያመጣባችሁ ላይ ኤክስ ምልክቱን ትመልሳላችሁ ማለት ነው። እና በዚህ መልኩ ታመጣላችሁ። በኋላ ሸበካ ስለሌለኝ ነው ይቅርታ ማለት ነው እንደዚህ የሚሆነው። እና በዚህ መልኩ ያመጣላችኋል። ማስታወቂያ ምናምን አለው ማለት ነው። ማስታወቂያውን ካጠፋው በኋላ የፈለኩት ነገር አለ። ተፈልጋችሁ እዚህ ሸዋር አለ ማለት ነው። የፀጉር እንትማያ የፀጉር መተኮሻ ይሄን አሁን 46 ብር ነው። 46 ብር ነው። እዚህ ጋር ነካለሁ ማለት ነው። እዚህ ጋር ይሄንን ለማዘዝ እዚህ ጋር መጀመሪያ ላይ ትከፍታላችሁ። እንደዚህ ልመርጡ ስትሉ እንደዚህ ያመጣባችኋል። በጉግል ኢሜላችሁ ነው የምትከፍቱት ማለት ነው። ይሄንን ጉግል ኢሜላችሁን አንዴ ትነኩታላችሁ ማለት ነው። ሌላ ነገር ምንም አያስፈልግም። ብቻ ስልካችሁ ቀጥታ መስራት አለበት ማለት ነው። የከፈታችሁበት ጉግል ማለት ነው እዛው ላይ ያገኙታል። ከዛ እስከምን እንጠብቀው ማለት ነው። እንደዚህ አሁን ከፈተልኝ ማለት ነው። ሌላ ምንም የሚያስፈልግ ነገር የለም። ይሄንን አሁን አደረኩት። እስቲ ሸዋሩን አደረኩት። እዚህ ጋር ደግሞ እዚህ ጋር እነዚህ ሻርፖች አሉ። የፈለጋችሁት ነገር ሞልቷል ማለት ነው። የፈለጋችሁት ነገር አለ። እኔ ካሁን በፊት በጣም ብዙ ጠልቤያለሁ ማለት ነው። እዚህ ጋር አሁን ቀሚስ ከፈለጋችሁ በዚህ ቤት ታገኛላችሁ። የስልክ ከፍል ከፈለጋችሁ በዚህ ቤት፣ ጫማ ከፈለጋችሁ በዚህ ቤት ማለት ነው። እኔ አሁን ጫማ ምሳሌ ይሄንን ጫማ አሁን ከመረቁኝ 52 ብር ነው ማለት ነው። 52 ብር ነው። ቁጥሬ 39 ነው። 39.5 ነው የሚለው ማለት ነው። ይሄንን ልንካ። ከዛ እዚህ ጋር ነካለሁ። እዚህ ጋር ከነካ በኋላ እንደዚህ ያመጣልኛል ማለት ነው። ፊት ለፊት ላይ ይቀመጥላችኋል። ከዛ ድጋሚ ይሄ 50 ብር ነው ማለት ነው። ይሄንን ከፈለኩ ደግሞ 38 ቁጥር ላርክ 39.5 አደረኩኝ። ከዛ እዚህ ጋር ታች ላይ ይነካለሁ ማለት ነው። ታች ላይ እንደዚህ ካደረኩ በኋላ እንደገና ደግሞ ቀሚስ እዚህ ጋር ላሳያችሁ። ቀሚስ ደግሞ ማለት ነው እቺን ቀሚስ ከፈለኩ 56 ብር ናት። 56 ብር ናት። ሁለት አይነት ከለር አላት፣ በነጭና በዚህ ማለት ነው። እኔም በዚህ ከሆነ የምፈልገው ሳይዝ ኤል ነው። እናንተ የፈለጋችሁ ሳይዝ አለ እዚህ ጋር። እኔ ኤል ነው የማደርገው። ኤል አደረኩኝ። ከዛ እዚህ ጋር ነካለሁ ማለት ነው።
እንደዛ አደረኩኝ። በጣም ቀላለሁ። ልብሳቸው ደግሞ በጣም ነው የሚያምረው ማለት ነው። እኔ ጫማም ልብስም ከአሁን በፊት አስመጥቻለሁ። እዚህ ጋር ደግሞ እሽት ያለ 38 ብር ነው ከነሻርፑ። እንደምታዩት ለስላሳ ነው ማለት ነው። እሽቲ ሳይዝ የለውም፣ ዝም ብላችሁ ነው የምታደርጉት ማለት ነው። እንደገና እንደምታዩት በአይነት ሁሉም ነገር አለ ማለት ነው። ይህን ቀሚስ አሁን ከፈለኩት 67 ብር ነው ማለት ነው። ሁለት አይነት ከለር አለው፣ በዚህ ከለር እና በዚህ ከለር ማለት ነው። እኔ በዚህ ነው የፈለኩት ልበል፣ በዚህ ነው። ከዛ እዚህ ገና ካለሁ ማለት ነው። ሳይዝ ምረጭ እያለኝ ነው። ኤል አደርጋለሁ። ኤል ካደረኩ በኋላ እንደዛ አደርጋለሁ ማለት ነው። ከዛ ከዚህ ይወጣለሁ ማለት ነው። የፈለጋችሁት ነገር አለ፣ የፈለጋችሁት የህፃን ልብስ አለ፣ ሰዓት አለ። በጣም የሚያማምር ሰዓቶች አሉ፣ በጣም የሚያማምሩ ማለት ነው። እና እንደዚህ አድርጋችሁ መጥለብ ትችላላችሁ። እዚህ ጋር ሰማ አለ በአይነት ሁሉም ሞልቷል ማለት ነው። ተፈለጋችሁም ስልክም አለላችሁ ማለት ነው። እዚህ ጋር እየነካችሁ እንደዚህ ሁሉም አለ ማለት ነው። እዚህ ጋር አሁን ቀለበት ከፈለኩ ምሳሌ ይች ቀለበት ሁለቱ 4 ብር ከ59 ሳንቲም ነው ማለት ነው። እኔ ሳይዚ 9 ቁጥር ነው የሚበቃኝ ማለት ነው። 9 አደርግና ከዛ አደርጋለሁ ማለት ነው እዚህ ጋር። ከዛ አሁን ያዘዝኳቸው እዚህ ጋር ነው የሚቀመጡት ማለት ነው። ከፈለጋችሁ ማድረስ አለላችሁ ማለት ነው። እዚህ ጋር ነው የሚቀመጡት ማለት ነው። ካርት ሜዳው ላይ እዚህ ጋር ይቀመጣሉ። ከዛ እንደምታዩት እኔ በጣም ብዙ ነው ያዘዝኩት፣ በጣም ብዙ ነው ማለት ነው። እና እነዚህን ማጥፋት ከፈለጋችሁ አሁን እኔ ታውን በፊት መርጬ ያስቀመጥኩት ነው ማለት ነው። እነዚህ መርጬ ያልፈለጋችሁትን እንዴት አድርጋችሁ ማጥፋት ትችላላችሁ ማለት ነው። እና እንደዚህ አድርጋችሁ የማትፈልጉትን ነገር ታጠፋላችሁ ማለት ነው። ገባችሁ አይደለ? እዚህ ጋር ራይቱን ታጠፋላችሁ ማለት ነው። እኔ በጣም ከአሁን በፊት ምርጥ ልብሶች አዝዣለሁ ማለት ነው። መጥተውልኛል። በጣም ነው የሚያማምሩት ማለት ነው። እና አሁን መቀነስ ከፈለኩ ደግሞ እንደዚህ አደርጋለሁ ማለት ነው። መቀነስ ከፈለኩ ራይቱን አጠፋዋለሁ ማለት ነው። ገባችሁ አይደለ? እና በዚህ መልኩ እንደዚህ አድርጋችሁ ማዘዝ ነው ማለት ነው። እኔ አሁን እነዚህን እቃ አዝዣለሁ ማለት ነው። 6 እትም ናቸው ማለት ነው። እዚህ ጋር 6 ይላል ማለት ነው። ይታያችኋል። ከዛ እዚህ ጋር ነካለሁ፣ ይታያችኋል። እዚህ ጋር ለማዘዝ ስል ማለት ነው። ከዛ እዚህ ጋር ካርድ እያለ ነው ማለት ነው። እኔ ግን ካሽ ነው የምፈልገው። አሁን እዚህ ጋር እንትኑን ነው ምንም መሰላችሁ፣ ይሄን ቀሚስ መሰለኝ፣ ይሄን ቀሚስ አጠፋሁት። ይሄ በካች ነው የሚመጣው እያለኝ ነው። ብሩን መጀመሪያ አስገብተሽ እያለኝ ነው። እኔ ግን እንደዛ አንችልም። ዴሊቨሪ መጥቶ ነው መክፈል የምችለውና እመልሰዋለሁ ማለት ነው። እዛ አሁን 93 ብር ከ100 ብር በላይ ነው የሚላችሁ። 100 ብር ሞልታችሁ ነው 100 ብር በላይ ማዘዝ ትችላላችሁ ማለት ነው። እዚህ ጋር 93 ብር እያለ ነው። 106 ብር ሆኗል እንደምታዩት። ከዛ እዚህ ጋር ነካለሁ ማለት ነው። እና እዚህ ጋር እንደምታዩት 108 ብር ሆኗል ማለት ነው። ያዘዝኳቸው ጋር እዚህ ጋር ነካለሁ ማለት ነው። ይሄን ብርቱካናማውን እዚህ ጋር ነካለሁ። ከነካ በኋላ በዚህ መልኩ ያመጣልናል ማለት ነው። እዚህ ጋር ልብ የምትሉት ነገር ካርድ ላይ ማድረግ የለባችሁም። ኦኬ። እዚህ ጋር ካርድ ላይ ከሆነባችሁ በእንትን ነው የምታስገቡት እያላችሁ ነው።
በኢቲኤማችሁ ነው የምታስገቡት ብር። ዴሊቨሪው ሲመጣ መስጠት አትችሉም ማለት ነው። መጀመሪያ ብሩን ታስገባላችሁ ነው የሚለው። ግን አሁን እዚህ ጋር ካች ኦል ዴሊቨሪ የሚለው ላይ ነው የምታረጉት ማለት ነው። እዚህ ጋር ዴሊቨሪው መጥቶ ነው ብሩን ልብሱን ተቀብላችሁ እቃውን የምትሰጡት ማለት ነው ብሩን። ኦኬ። ከዛ እዚህ ጋር ተነካላችሁ። ከ6 ቀን በኋላ ይመጣላችኋል ማለት ነው። በጣም ቀላል፣ ትወዱታላችሁ ማለት ነው። እና ምንም አያስቸግርም። እና አሁን እዚህ ጋር እኔ አሁን በጣም ብዙዎች እኔ አሁን ማዘዝ ስለማልፈልግ እመልሰዋለሁ ማለት ነው። ማዘዝ አልፈልግም። ገባችሁ አይደለ? መለስኩት። እኔ ማዘዝ አልፈልግም። እና ከአሁን በፊት በጣም ብዙ የጠለኳቸው ኦርደር የሚለው ላይ እዚህ ጋር ገብቼ ላሳያችሁ። በጣም ሀሪፎች ናቸው ማለት ነው። እንዲሁ ሁሉም እንዳየሁት ነው የመጣሉ ማለት ነው። እዚህ ጋር አሁን እነዚህም በቀደም ነው ለኢድ አካባቢ የጠለኳቸው ማለት ነው። በጣም ነው የሚያማምሩት። ይሄንን ጫማ አሁን ራሱ በጣም ጠልቤዋለሁ ማለት ነው። በጣም ነው የሚያምረው። ከምንም በላይ ያምራል ማለት ነው። ልክ እንደዚህ ሆኖ ነው የመጣልኝ እና ትወዱታላችሁ። ላይክ ያደረጋችሁ አበረታቱ።